ሞባይሉ አደሞት ነው ማን ነው ዛሬ ቀጠሮ የማን የግርማ ነው የግርማ ነው በቃ ዝጋ መንገዱን ሰማ አንተ ኮሚሽነር ምናምን እንዳይወጣ እንደዚህ የሚሉት የነበሩት ላይ ያሉት ናቸው። ታች ወርደው ይሄናል ማሳደድ ደግሞ አንዱን አጠናከሩና ብር ወሰዳሉ። እኔ ብር እየሰጠው ብር ወሰድ አዘጋጁት። አቤት የሐሰት ምስክር አበዛዙ። እንዲህ አይነት ሀገር ነው ያለን። እንዲህ አይነት ተንኮል የበዛብን ዜጎች ነው። በዚህ ሴራው ምን አርገ ተባልክ? መተት በቃ እንድገላት ነው። እሺ ምኗን ያስከው? ምኗን ያስከው? ወገባና ጉልበታን። ስንት አመት ነው ካሰርካት? 2 አመት ከመ 2 አመት ወገቧን እግሯን አሰርክ? እሺ ናንተ ምን ናት? ምን ናት? ጎረቤቴ ነች። ጎረቤት ወይ ጉድ! ደግ ጎረቤት። የጎረቤትም ደግ አለ ለካ እናንተ ወደ ጸበል የሚያመጣ። ሌላው ጎረቤት እኮ ወደ አሚከት መከራ የሚያመጣ ነው አይደል? ስለዚህ ቀጠሮ ተጠየቀብኝ። 3-4 ቀጠሮ 3-4-15 እሺ ፈቃድ የለውም። ቤተ ክህነቱ ደግሞ ግጥም አድርጎ ጻፈ። አናቀውም ግጥም አድርጎ ከ40 በላይ እኮ ደብዳቤ ከዛው ወስጃለሁ። ያቁኛል እኮ አናቀውም አሉ። በደንብ ጥብቅ አሉ ደግሞ አሉ። ስልክ ሞባይሉ አደሞት ነው ማን ነው ዛሬ ቀጠሮ የማን የግርማ ነው የግርማ ነው በቃ ዝጋ መንገዱን ሰማ አንተ ኮሚሽነር ምናምን እንዳይወጣ እንደዚህ የሚሉት የነበሩት ላይ ያሉት ናቸው። ታች ወርደው ይሄናል ማሳደድ ደግሞ አንዱን አጠናከሩና ብር ወሰዳሉ። እኔ ብር እየሰጠው ብር ወሰድ አዘጋጁት። አቤት የሐሰት ምስክር አበዛዙ። እንዲህ አይነት ሀገር ነው ያለን። እንዲህ አይነት ተንኮል የበዛብን ዜጎች ነው። በዚህ ሴራ ውስጥ ያለ ትውልድ፣ በዚህ ሴራ ውስጥ ያለ ስልጣን፣ በዚህ ሴራ ውስጥ ያለ ማዕረግ ታዲያ ምን የምታዩት ውድቀት ቢመጣ ያስገርማል? ያስገርማል? አያስገርም። እኛ ብቻ ሰው ነን ሌላው ሰው አይደለም የሚል ህሊና የሚፈጠርበት ህይወት ይሄ ታዲያ የ40 ቀን ጸጋችን ነው። በ40 ቀን የተወለድንበት መለኮታዊ ምሪት ነው። እሱን አሳደድ ነው፣ ናቅ ነው፣ አቃለል ነው። ስለዚህ ምን በህይወታችን ውስጥ አልተሳካም። መውጫ መግቢያችንም እንደዚሁ ፍርሃት ሆነብን። ተሰቃየን፣ በብዙ መንገድ ተሰቃየን። አሁን የሚወለደው ደግሞ ለስቃይ መሆኑ ደግሞ ያሳዝናል። ሰው የዘራውን መልሶ ያንኑ ያጭዳል አይልም ቃሉ? ይላል አይልም? በበረከት ስትዘሩ በረከትን ታገኛላችሁ። በሰላም ስትዘሩ ጸጋን ታገኛላችሁ። በፍቅር ስትዘሩ ሞገስን ታገኛላችሁ። በጸብ ስትዘሩ ደግሞ መከራን እናጭዳለን። በቅራኔ ስንዘራ ጠብን እናጭዳለን። እግዚአብሔር ምሕረቱን ያብዛልን። መቼ ነው ትንሣኤያችን? የህይወት የበረከት ትንሣኤያችን መቼ ነው? የመሪነት የጸጋና የሞገስ ትንሣኤያችን መቼ ነው? የመከበር የመዋደድ የዜግነት ቅድስና መቼ ነው የሚመጣው? የእውቀት የመንፈሳዊ ኃይል በረከት መቼ ነው የሚመጣው? መቼ ነው የምንነሳው? በሱስ እየሞትን ነው። በሐሽሽ እየሞትን ነው። በፋሽን እየሞትን ነው። ምንም ማንሞትበት ቦታ ነው። በዘር እየሞትን ነው። በመውጣት በመግባት እየሞትን ነው። ምንም መሳሪያ የሌላቸው ድሃዎች በየመንገዱ የሚያልቁበት ምን ዋጋ ነው? ሰው ለመግደል ለምንድን ነው የተፈጠርነው? የህይወት ትንሣኤ ስለሌለን ነው። አያችሁ። እና ትንሣኤ ነው። በ8 ቁጥር እንዳላት ሁሉ በ8ኛው ቀን መድኃኒታችን ኢየሱስ ክርስቶስ ሞትን ሻረው። ስለዚህ በዚህ ስም መሺሃ ተብሎ ተጠርቷል። ማን ተባለ? መሺህ መሺሃ ተብሎ ተጠርቷል። የተወለደልን ይሄ ነው። እንግዲህ አዎ ሀዮም ኖላድ ለከም መሺያ በኢር ዳዊድ ሁ አመሺሃ ከአዶን እሱም ጌታ የሆነ በዳዊት ከተማ ክርስቶስ ተወልዶላችኋል። በዚህ ስም ነው እንግዲህ ይህ ስም በሕይወታችን ውስጥ እንዲኖር
መውጫ መግቢያውን ሲያዘጋጅልን እኔ የሕይወት በር ነኝ፣ በእኔ የሚገባ በእኔ የሚወጣ መሰማሪያ ያገኛል ብሎ አድጎ ሲያስተምረን መውጫ መግቢያውን ሁሉ ራሱ አደረገ። የበጎች እረኛ እኔ ነኝ አለ። ዳዊት በረኝነት እንደተመረጠ ሁሉ እሱም ለሕዝቡ እረኛ ለመሆን እኔ ነኝ የበጎች እረኛ ብሎ በጎችን የመምራትን ምስጢርና ጸጋ አበዛልን። በመሲህ የተወለድነው በስሙ የተጠራ ነው በኢየሱስ ክርስቶስ ነው። በክርስቶስ እኛ ምን ተባል? ክርስቲያኖች ተባልን። ታዲያ ዲያብሎስ ምን አደረገ? በዚህ ስም የተጠሩትን ኑክሌር አፈላሰፋቸው። ኑክሌር ሰሩ፣ ማጥፊያ ሰሩ። ክርስቲያኖች እኮ ናቸው። ኑክሌር ሰሩ፣ ፈንጅ ሰሩ፣ ድማሚት ሰሩ፣ ሮኬት ሰሩ። ክርስቲያኖች ናቸው። ግን የሚተኮሰው ወደ ማን ሊሆን? ወደ ሰው ነው። እሳቱ አያችሁ። መድኃኒታችን ኢየሱስ ክርስቶስ በመንፈስ ቅዱስ እሳት ዲያብሎስን አቃጥሎ ከሕይወታችን ለማራቅ ከቅድስት ድንግል ማርያም በግርግም ተገልጦ ንጉሥነቱን በሰው ልጅ ሕይወት ውስጥ አደረገ። ንጉሥነቱን በምን ውስጥ አደረገ? በሰው ልጅ ሕይወት ውስጥ። የሄሮድስ ንጉሥ በውጭ ይገዛል፣ ይቀጠቅጣል፣ ያርዳል፣ ይፈልጣል፣ ያስራል፣ ያልተገዛውን ይነቅላል፣ ያሳድዳል፣ ታሪክ ያጠፋል፣ ይሰውራል። እንደዚህ እንዳሳለፍናቸው ዘመናቶች እንደዚህ። በክርስቶስ ግን የሆነ ሰው በክርስቶስ የተቀባ ሰው እንደ ዳዊት ሕዝቡን ይጠብቃል፣ ታሪክ ይጠብቃል፣ ወገን ይጠብቃል፣ ተስፋ ይጠብቃል፣ አገርን ይጠብቃል፣ እምነትን ይጠብቃል። ዛሬ የምንጠብቀው ራሱ ግራ የሚያጋባን እና ስሙ አያችሁ፣ አንደኛ ከውሃ ጋር የተያያዘ ነው። በውሃ እንድንነጻ መሺሃ ሆነልን። በሁለተኛ በእሳት በመንፈስ ቅዱስ እሳት እንድንባረክ እሳቱን በሕይወታችን ውስጥ አቀበለን። ምን? ሥጋ ወደሙ የእግዚአብሔር እሳት ነው። የምን እሳት ነው? የእግዚአብሔር እሳት። ማንን ያቃጥላል? ኃጢአትንና ዲያብሎስን ያቃጥላል። ለእኛ ደግሞ ጸጋና ሞገስን ይሰጣል። ይህንን እናት አባቶቻችን ጠልተው ወደዛ ራቅ ብለው ቆሙ። ዓመት በዓል ሲመጣ ሃይመራ ሆነው ሃይመራ ሆን ጨፍር ነው። ለጭፈራ ነው የምትጠሩት። ሞቅ ሞቅ የሚለው ጨፋሪውም በጣም እንደው ጊዜ የሚያገኘው ለዚህ ነው። ከኛ ይልቅ ጨፋሪዎች ይደመጣሉ። በእናንተ ልቡም ውስጥ የሚኖሩት እነሱ ናቸው። ከመንፈስ ጋር ስንታገልማ ዘራችን ክፉ ስለሆነ ጠንቋዩ እንላለን። በየመንደሩ በየምኑ በየመድረኩ እንዲህ የሚሉ ነገዶችን አፈራል። የደህንነት ሞገሳችን ላይ መቆም አቃት። ስለዚህ መሺሃ ኢየሱስ ክርስቶስ ይሄ ነው የስሙ ትርጉም። በዚህ ውስጥ በዚህ ጸጋና ሞገስ እንድንወለድ የእግዚአብሔር ክብርና ጥበብ ተዋጅቶልናል። ሴት በተወለደች በ80 ቀኗ ክርስትና ትነሳለች። በስሟ ግን አትኖርም። አልማዝ ሆና ትቀራለች። ብርቱካን ሆና ትቀራለች። ስሟ አይጠራበትም። መናፍስት አይደነግጥም። ከጥላ ጋር ትወለዳለች። ወለተ ማርያም ተብላ አታድግም። ወለተ ኪሮስ ተብላ አታድግም። ስለዚህ ዝም ብሎ ዓለማዊ ስም ነው። በሳሩ በምኑ በዛፉ ትጠራለች። በቃ የስማችን ኃይል ከመከራ የሚያወጣ አይደለም። ሰማችሁ? ወንድ ልጅ በ40 ቀን ይጠመቃል። ያው የመንፈስ ቅዱስ ኃይልና መንፈሳዊ ልደት ነው። ስርዓቱ አልቀረም፣ ግን መንፈሳዊ ኃይል ከቤተሰብ ውስጥ እንዲኖርበት ቤተሰቦች ዝግጁዎች አይደሉም። ለእንጀራው ነው የሚሮጡት፣ ለልብሱ ነው የሚሮጡት፣ ለዳቦ ነው የሚሮጡት፣ ለጫማው ነው የሚሮጡት። አሁን ደግሞ ሞባይል ተጨመረበት፣ ለሞባይል ነው የሚሮጡት። ሞባይል ግዛ ይላል። በቃ ይሄኛውን ግዛ፣ ይሄኛው ግዛ፣ ይሄ በቃ አለቀው፣ ፋሽኑ አለፈ ይልሃል። ስለዚህ የስማችን ኃይል የለም። እንጨቱም ይገፋናል፣ ድንጋዩም ይገፋናል፣ መኪናውም ይገፋናል። ስንወድቅ እንነሳ፣ መሪዎችም ይገፉናል። መናገር ስትጀምር መብቴ ብለህ ስትጠይቅ መከራ ነው የሚያሳዩ። መከራ ሳዶ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አረፈዳችሁ?
እንደምን ሳደራችሁ? እግዚአብሔር ይመስገን። ያው የአቡነ ሀብተ ማርያም ቦታቸው የቤተ ክርስቲያን አካባቢ ነውና መንገድ ላይ እንግዲህ እየሄድኩ ነው። የምችለው ነገር እስኪ በረከቱን እንድትሳተፉ የምችለውን አደርጋለሁ። እግዚአብሔር ከእናንተ ጋርም ከኔ ጋርም ይሁን። እንግዲህ መንገዱን እንድታዩት ነው። ይህን ይመስላል። ይሄው እንግዲህ የምታዩት ነው መንገዱ። ይሄ የምታዩት እንደዚህ መውረጃው መንገድ ነው። ታምር ነው ብቻ። የጻድቁ የአቡነ ሀብተ ማርያም ቦታቸው እንግዲህ በአንድ እህቴ አማካኝነት ስለታደረስልኝ ብላኝ ነው። አሁን እንኳን ኃጢአተኛ ነኝ፣ ግን እሷን በረከት እኔም በዛው ላገኝ ብዬ እየሄድኩ ነውና የእግር መንገድ ነው የምታዩት። የእግር መንገድ ብቻ አይገልጸውም። መንገዱ የምታዩት ነው። የሚገርም ዳገት ነው፣ ቁልቁለት ነው። አሁን ቁልቁለቱን እየወረድኩ ነው ወደ ገዳሙ። ይህን ይመስላል እንግዲህ የምታዩት አካባቢው። ከገባላችሁ እንግዲህ የስልኬ ካሜራ ብዙም ስላልሆነ እንግዲህ ጥርት አድርጎ ላይ ያሳያችሁ ይችላል። እሱን እንግዲህ ይቅርታ ብያለሁ። ከዛ ውጭ ግን ይሄን ይመስላል የምታዩት። ይሄ ሰፈር ነው። ይሄው እንደዚህ የምታዩት በረሃው ነው። እያያችሁት አይደል? ይሄን ይመስላል። የወታች እነዚህ የምታያቸው መኖሪያ ቤቶች ናቸው። ከአዲስ አበባ እስከ ደብረ ሊባኖስ 106 ኪሎ ሜትር በመኪና ትሄዳላችሁ። ከዛ በኋላ ያለውን ግን በእግር ነው የምትሄዱት። እንግዲህ በአማካይ ወደ 2 ሰዓት ከምናምን ነው ጉዞ ከጀመርኩኝ። ያው አሁን እንግዲህ የተወሰነውን ከሄድኩ በኋላ ነው ወደ ቅዱስ ቤተክርስቲያኑ ስቃረብ ነው። ይሄን ቪዲዮ እንዲው ለእናንተ ማስታወሻ እንዲሆን እናንተም ለሌላ ጊዜ መምጣት እንኳን ብትፈልጉ ይሄን አይታችሁ በረከቱን ለመሳተፍ የምትፈልጉ እንግዲህ ቦታውን በደንብ እንደነገርኳችሁ እግዚአብሔር ባወቀው ለመጀመሪያ ጊዜ ነው የመጣሁት። ጻድቁ አቡነ ተክለ ሃይማኖትም ለመጀመሪያ ጊዜ ነው። እግዚአብሔር ፈቅዶልኝ ብዙ ጊዜ መመኘው ቦታ ነበርና በእግዚአብሔር ፈቃድ ይኸው እዚህ መጥቻለሁ። መንገድ ላይ ነኝ እንደነገርኳችሁ። እንግዲህ አንዳንድ ነገሩ ለድምፁም ለአንዳንድ ነገሩም ይቅርታ። የቪዲዮውም እንግዲህ ሊንቀሳቀስ ይችላል። ያው ለመውረድ ስለማያመች ነው። ይሄን ይመስላል እንግዲህ የምታዩት ያው ሰፈሩ ነው። ሰላም አደርክ። ይህን ይመስላል። እዛ ማለት የምታያቸው ቤቶች አያችኋቸው? የሚገርም ነው። እንዲህ ካሜራ ስለሆነ ነው እንጂ እንዲህ በአካል ብታዩት ደግሞ በጣም ትገረማላችሁ። ወደታች በጣም ገደል ነው። ግን ገደሉ አጠገብ ደግሞ ቤት ሰርተዋል እና የገረመኝ ነገር ነው። ያ ጻድቁ አቡነ ሀብተ ማርያም ታያቸዋለች። በሰማያዊ የተቀባቸው ዳገቱ ጥግ ላይ ያለው ቤተክርስቲያን ይህን ይመስላል። የወረድኩበት ቦታ ነው። ይሄ እንደዚህ ይዩት። ይሄ የወረድኩበት ቦታ ነው። ይሄ የምታዩት እንደዚህ ካሜራ ስለሆነ ብዙ ጊዜ እንዴ ገደሉን የሆነ ተመሳሳይ አድርጎ ያሳያቸዋል። ይህን ይመስላል። እስከ ቤተክርስቲያኑ ድረስ የምችለውን ነገር ያሳያቸዋለሁ። ጸልዩልኝ። ሚጣን ጠባቂ መላኳ ለምን አልጠበቃትም? ለምንድን ያልተከላከለው? እንደዚህ ስትሆን ህፃናት ላይ ግፍ ሲፈጸም መላእክቶች ምንድን ነው የሚሰሩት የሚል ጥያቄ መጥቷል። በጣም የሚገርም ነገር ነው። እኔም ሁልጊዜም ይሄ ጥያቄ በፊት ይከራከርብኝ ነበር። ሰው መኪና ሲገጨው፣ ሰው ህፃናት በተለይ የሆነ ነገር ሲደርስባቸው፣ የሆነ ነገር አንቋቸው ሲሞቱ፣ ኤሌክትሪክ ሊይዛቸው ሲል ምናምን እንደዚያ ነገር ሲሆን ሲሞቱ ጠባቂ መላክ ካለ ለምንድን ነው ዝም የሚለው እል ነበር። ለራሴ ጠይቅ ነበረ። ለዚህ ነገር መልስ የሰጠኝ ግን በጣም የሚገርማችሁ ትንቢተ ዘካርያስ ምዕራፍ 3 ነው።
ትንቢተ ዘካርያስ ምዕራፍ 3 ላይ ታላቁ ካህን ኢያሱ በእግዚአብሔር ፊት ለፍርድ ሲቆም ጠባቂ መልአኩ ከኋላ ርቆ ቆሞ ነበረ። ካጠገቡ ግን ማን ቆሞ ነበረ? ከታላቁ ካህን ኢያሱ ጎን ሰይጣን ቆሞ ነበር። ያውም በቀኙ ነው የሚለው። ያው ቀኝ ይሄ ነው አይደል? ለኔ በቀኙ ቆሞ ነበረ። ምን ማለት ነው ቤተሰቦቼ? ካህን እኮ ነው። አስቡ፣ ታላቁ ካህን ኢያሱ ነው። በምድር ላይ ምን አይነት ሰው ቢሆን ነው ሰይጣን አጠገቡ ቆሞ ጠባቂ መልአኩ ከኋላ የሚቆመው? ለምንድን ነው? ይሄ ለእናንተ ግልጽ ነው ብዬ አስባለሁ። ሰዎች በምድር ላይ ያሉ እግዚአብሔርን የሚስብ እግዚአብሔርን የሚጠራ መላእክትን የሚስብ መላእክትን ከኛ ጋር እንዲያግዙን እንዲረዱን የሚያደርግ ስራ ካልሰራን ከርቀት ሆኖ መመልከት ብቻ ነው ስራው። ፍርዱን ኢያሱ ሲቀበል ያያል ማለት ነው። አንዳንዴ ደግሞ ሲፈርድልን እግዚአብሔር ጠባቂ መላእክቶቻችን የእግዚአብሔርን ፍትህ ጠብቀው ና ሲባል እሺ፣ ሄድ ሲባል እሺ ብሎ ይታዘዛል። ቃሉ እንዲህ ነው የሚለው፣ ሰይጣን ምን ልታረግ መጣህ? ይህ እኮ የምታየው ታላቁ ካህን ኢያሱ ከእሳት የተነጠቀ ትንታግ ቤተሰብ ዘር ነው ማለት የቅዱሳን ቤተሰብ ነው ማለት ነው። ከእሳት የተነጠቀ ትንታግ ነው። እንዴት ካጠገቡ ትቆማለህ? ሊያው በቀኙ። ቀኝ ማለት ኃይል ነው። ቀኝ ማለት መንፈሳዊ ሕይወት ነው። ቀኝ ማለት ልብ ነው። ቀኝ ማለት በቃ አጠቃላይ መልካም የሚባሉ ነገሮች በሙሉ ቀኝ ናቸው። በቀኙ እንዴት ትቆማለህ አለው። እግዚአብሔር ይገስጽህ አለውና ራሱ እግዚአብሔር በማን ስም ገሰጸው? በእግዚአብሔር ስም ገሰጸው ራሱ እግዚአብሔር። እንደገና ደግሞ መልሶ ደግሞ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለውና ሰይጣን ብን ብሎ ሄደ ይላል። የዛን ሰዓት እግዚአብሔር ምን አለ? መላእክትን ቅረቡ አላቸው። ከኋላ ርቆ የነበረው መልአክ ቀረበ። ከዛ ልብሱን አውልቁለት፣ አዳፋ ልብሱን አውልቁለትና አዲስ ንጹህ ነጭ ልብስ ጥምጣም አድርጉለት፣ አልብሱት ካህን ስለሆነ። ከዛም ለእጁ ቀለበት ለእግሩም ጫማ አድርጉለት፣ ቀይሩለት ብሎ ሐዘኑን ኃጢአቱን ሁሉ ነገር አጸዳለት ይላል። ምን ንስሐ ስለገባ። በምድር ላይ ያለ ግን ምን ያህል መላእክትን የሚያርቅና ምን ያህል ሰይጣንን የሚያቀርብ ስራ ሰርቶ እንደነበረ ማሳያ ነው። እንዴት ቢደፍር ነው ሰይጣን አይደለም በኢያሱ በእግዚአብሔር ፊት የቀረበው። በጣም ከባድ ነው። ይገርማችኋል። እንደገና በመጽሐፈ ኢዮብ ምዕራፍ 1 ላይ ራሱ ሰይጣን የእግዚአብሔር ልጆች በእግዚአብሔር ፊት ሲቀርቡ ሰይጣን ማብሮ ቀረበ ይላል። ታላቁ ወዳጄ የምወደውን ኢዮብን አየኸውን ብሎ ጠይቆታል ይላል። ወደዛ አልገባባችሁም። ሰይጣን በእግዚአብሔር ፊት መቅረብ ከቻለ ሰውን እንዴት ነው የማይቀርበው? ሰይጣን በእግዚአብሔር ፊት መናገር ከቻለ መቃቢያን 3ን አንብቡት። እንዴት አድርጎ ሰይጣን ከእግዚአብሔር ጋር እንደሚያወራ ይናገራል። ምዕራፍ 1 ምዕራፍ 2 ምዕራፍ 3 መቃቢያን 3ን ማለት ነው። በ80 አሐዱ ላይ ነው የምታገኙት። ኦርቶዶክሳውያን በእኛ መጽሐፍ ላይ የምታገኙት። እንደው ጎበዝ የሆነ ኦርቶዶክስ ዛሬ ጀምሮ ነገ ይጨርሰዋል። መቃቢያን 3 ነው። 2-3 መጽሐፍ ነው ያለው መቃቢያን 1 2 3 ነው። መቃቢያን 3ን ከምዕራፍ 1 እስከ ምዕራፍ 3 ድረስ ከቻላችሁ ሁሉንም አንብቡት። ስታነቡት ሰይጣን በትክክል ስለ ሰው ይከራከራል በእግዚአብሔር ፊት። ከሕግህ የወጡትን ለእኔ ስጠኝ፣ ሕግህን የማይሰግዱ የማይጾሙ የማይጸልዩትን ለእኔ ስጠኝ፣ የኔ ይሁኑ፣ ያንተ ደግሞ እኔ አንተን አልነካብህም ይላል፣ ይከራከራል። እግዚአብሔርም ይለዋል ከኔ ሕግ የወጡትን ያንተ ይሁኑ፣ ምክንያቱም እኔ መጽሐፍትን አዘጋጅቼላቸዋለሁ፣ ካህናትን አዘጋጅቼላቸዋለሁ፣ ብዙ ነቢያት አሏቸው፣ መምህራን አሏቸው ይላል። ይሄ ደግሞ በአዲስ ኪዳን ውስጥ ደግሞ ታገኙታላችሁ። ነዌ የተባለ ባለሀብት አልዓዛር ከሚባል ምስኪን ጋራ የጽድቅና የኃጢአት ክርክር በሚከራከሩበት ሰዓት ነዌ የሚባለው ባለሀብት ሞቶ በአብርሃም ፊት መቶ ታየ ይላል። አብርሃም እባክህን ትንሽዬ ውሃ ልጠጣ ሲኦል ውስጥ ተቃጠልኩ ሲለው በአንተና በእኛ መካከል የውሃ ግድግዳ አለ፣ እንዴት አድርገን ለአንተ ውሃ እንስጥህ? አይፈቀድም፣ አልዓዛር በእኔ እቅፍ ውስጥ ነው ያለው፣ ወደ አንተ መምጣት አይችልም አለው። የዛን ጊዜ ሲኦል ክፍት ነበረች፣ ገነት ዝግ ነበረች። ሲኦል 2 ፓርት ነው የነበራት። ይሄኛው ፓርት የእሳት ፓርት ነው። ይሄኛው ፓርት ደግሞ የምን ፓርት ነው? እና አብርሃም በስመ ሲኦል ይገቡና ግን እሳት አይነካቸውም። በአብርሃምና በነዌ መካከል ያለው ልዩነት እንደዚህ ነው ማለት ነው። በዚህ በማይክሮፎኑ ለዩት። ከዛ እሺ የምጠጣው ውሃ እንኳን ካላገኘሁኝ ወደ ምድር አልዓዛር ይውረድና ለቤተሰቦቼ እባካችሁ ንስሐ ግቡ፣ እግዚአብሔርን ተከተሉ፣ ሲኦል እሳት ነው፣ በጣም አቃጣይ ነው፣ በጣም መጥፎ ነው፣ ፍም ነው፣ በቃ ቆሻሻ ነው፣ እግዚአብሔርን ሕግ አትጣሱ ብሎ ይምከርልኝ፣ ያስተምርልኝ ብሎ ነዌ ተናገረ ይላል። አይ አንድ ጊዜ ከሄድኩ በኋላ መመለስ አይቻልም። ለእነሱም ደግሞ ምን አላቸው? መጽሐፍት አሏቸው፣ ነቢያት አሏቸው፣ የሙሴ ሕጎች አሏቸው። አይቀርም። ስለዚህ እኛ
አንድ የተጻፈልን ነገር አለ ማለት ነው፣ እግዚአብሔርን እንድንከተል። ያንን ካልተከተልን በእኛ ብቻ በልጆቻችን ላይ ነው የምንፈርደው ማለት ነው። ልጆቻችንም የዛ ነገር ተጠቂ ነው የሚሆኑት። ጠባቂ መላእክቶቻችን ልጆቻችን እንዲጠብቁ እኛንም እንዲጠብቁ ከፈለግን ምንድን ነው ማድረግ ያለብን? በእግዚአብሔር መስመር መሄድ አለብን። ሕጉን ስርዓቱን መጠበቅ አለብን ብዬ አስባለሁ። እንደው አጠቃላይ ነው የምናገረው። ቀጥታ ልጅሽ መጠበቅ ነበረብሽ ብዬ ልናገር አይደለም። ለወደፊቱ ማድረግ የሚገባንን ነው የምናገረው። እንግዲህ ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ ሰይጣን አጠገቡ ከቆመና ጠባቂ መልአኩ ከራቀ በምድር ላይም ሆነን አደጋ ሲደርስብን ጠባቂ መላእክቶቻችንን የማያስቀርብ ኃጢአት አለብን ማለት ነው። ተጠግተውን እንዳይረዱን የሚያደርግ አይዞ በቃ ችግር የለውም ብሎ እንደ አንዳንድ ሰው እኮ በጣም ብርቱ ሰው አለ። ጭራሽ ከስንተኛ እኮ 9 ሰዓት ሆኗል ተነስ ብሎ የሚቀሰቅሰን እኮ ኃይል አለ። የዚህን ያክል ደግሞ ተጠግተው ያግዛሉ። ደግሞ መላእክት ከክፉ አደጋ ይጠብቃሉ። በስመ አብ ስትሉ እኮ የሆነ ነገር ካጠገባችሁ ብን ብሎ የሚሄድበት ጊዜ አለ። ያ ማለት በእግዚአብሔር ፊት በተጠጋችሁ ቁጥር ጠባቂ መላካችሁም እየተጠጋ ነው የሚመጣው ማለት ነው። የእናንተን የሚሆነው ማለት ነው። ለዚህ ነው በአዳም ልኮም ሲደረግ መተት ሲደረግብንም ዝም ይላሉ መላእክቶች። ለምን? እኛ መመከት የምንችልበት ኃይል እስከምናገኝ። ከዛ የሚያጠምቁ አባቶችን ፍለጋ እንሮጣለን። ምን እንላለን? ምን እስክንሆን እስኪገባን። ኢቭን ካገኘናቸው በኋላ ራሱ መንፈሱ ተይዞ እንኳን አይምሯችን ገና ስላልነቃ እውቀቱ ስለሌለን መንፈሱን ይዘውና እስክንጾም እስክንጸልይ እስክንሰግድ በስጋ እስክንበረታ ድረስ ጠባቂ መላካችን ዝም ብሎ ያየናል። ከዛ ልክ አሁን በቃ በዚህ ውስጤ ባለው ሰይጣን ምክንያት በተያዘው መንፈስ ምክንያት ፈጣሪን ስላወኩኝ ከዚህ በኋላ መንፈሱ ሲወል ገባ አልገባ የሚያጠምቁ አባቶችን በቃ ብዙም እነሱ ጋር ምን ያላስቸግራቸውም። እቤቴ ፈጣሪን አመልካለሁ፣ ንስሐ ገብቼ ቅዱስ ቁርባን እቀበላለሁ። ከዚህ በኋላ የሚመጣውም ያለው ህይወቴን በሰላም መኖር እፈልጋለሁ ስትሉ ይላል አጅሬው፣ ይደነግጣል። ከዛ ይያዛል ማለት ነው። አልያዝ ብሎ የነበረው አልሸኝ ብሎ የነበረው ይሸኛል ማለት። ለምን? ዘላለማዊ የሆነውን ህይወት መመኘት ስትጀምሩ ሰይጣን ከእናንተ ጋር መኖር አይፈልግም። ለዚህ ነው ጠባቂ መላእክቶቻችን የቅዱሳንን በረከት የምንጠጣው ጽዋ ዝክሩ ሁሉ ነገር እንዲረዳን የምንፈልግ ከሆነ እውነተኛ ክርስቲያኖችና እውነተኛ ዘካሪዎች እውነተኛ በዚህ ምድር ላይ የምንንቀሳቀስ ፈጣሪን የምንፈራ መሆን አለብን። እኔ እንደዛ ነው የሚታየኝ። አንዳንዴ ደግሞ ሚጣ ላይ አሁን የደረሰውን ግፍ ይውትና ከዛ በኋላ ልጅቷ ደግሞ በእግዚአብሔር እቅፍ ውስጥ ነው የምትሆነው የሚለው ስትያዝሩ መጽናናት ነው። ትጽናናላችሁ። ለምን? ኦልሬዲ እዚህ ምድር ላይ ግፍ ተሰርቶባታል። ቅዱሳንም ግፍ ተሰርቶባቸዋል። ብዙዎቹ በገዳም ያሉ መነኮሳትም ይደፈራሉ፣ ግፍ ይሰራባቸዋል። በጣም ብዙ ቦታ ላይ ሴቶችም ወንዶችም ችግር ይፈጥርባቸዋል። ብዙ ሴተኛ ዳሪዎች ኖርማል ጨዋ ሴት መስለው ና ቤቴ እንሂድ ምናምን ብለው ወንዶችን ይዘው ሄደው ለግብረ ሰዶም አሳልፈው የሚሰጡ አሉ። ለቤቷ ወንዶችን አስቀምጣ አውቃ የተሽኮረመመች ምናምን ወደ ቤቷ ይዛው ትመጣና ለወንዶች አስረክባ አስደፍራ ምታስወጣለች። የዚህን ያክል ደግሞ ጭካኔ የተሞላባቸው ሰዎችም አሉ። አያችሁ። ስለዚህ እኛ ለእግዚአብሔር የምንመች ሰዎች ነን ወይ ነው? እኛ ላይ ግፍ እስኪፈጸምብን ድረስ እኛ ላይ መጥፎ ነገር እስኪፈጸምብን ድረስ ቅዱሳንም መላእክትም እግዚአብሔርም ለምን ዝም አለ የሚለው ነገር ላይ ስንመጣ ህይወታችንን ቼክ እንፈትሽ ነው። ምንድነው? በመጀመሪያ እናንተ ምንድነው ብላችሁ ታስባላችሁ? እውነት አንድ ሰው ጾታ ላይ ባይለይም ብዙ ጊዜ ይህ ጉዳይ የሚታየው በወንዶች ላይ ነው። ብዙ ጊዜ የሚታየው በእኛ በወንዶች ላይ ነው እና ሁሉንም ጾታ ግን ዞሮ ስንፈተ ወሲብ ይይዘዋል። ስንፈተ ወሲብ ምንድን ነው? በመጀመሪያ ስንፈተ ወሲብ ማለት ትርጉሙ ያው ማለት ለግብረ ስጋ ግንኙነት አለመቻል ማለት ነው ባጭሩ። አሁን ይህን ማለት አይደለም፣ ግን የሚመጣው በምን ምክንያት ነው? ለእግዚአብሔር ፈጥሮን ዘር እንዳንተካ ነው። ምክንያቱም ለሶስት ነገሮች ነው የሚያስፈልገው አንድ ወንድና አንድ ሴት። አንድ ለመተጋገዝ ማለት በስራ አንድ ሴትና አንድ ወንድ አንድ ላይ ሲሆኑ በስራ ይተጋገዛሉ። ምክንያቱም ከአንድ ብርቱ ሁለት መድኃኒት ይባላልና ሁለት ሲሆኑና የብቻ አንድ ነገር ስለሚከብድ ማለት ነው። ሁለተኛ ዘር ለመተካት፣ ምክንያቱም እዚህ ምድር ላይ እንደዚህ የበዛ ነው። ያው ሴትና ወንድ ባይኖር እዚህ ምድር ላይ እንደዚህ ሰው አይበዛ። ምክንያቱም ብዙ ተባዙ ምድርን ሙላት ያለ ኢየሱስ ክርስቶስ እግዚአብሔር የፈቀደልን ያው ምክንያቱም ዘር አንድ ስንዴ መሬት ላይ ተዘርታ ያቺ ትሞትና
በቅላ የምታፈራው ብዙ ነውና 50 20 30 60 70 100 ፍሬ ያፈራል ማለት ነው። ሰው ልጅም እንደዚያው ነው። ዘር ሲዘራን በቅሎ ብዙ ሰው እንደሆነ ነው ሁሉ መጀመሪያው አዳም ከመሬት ተፈጠረ። እዚያ ሔዋን ከአዳም ግራ ጎን ተገኘች። 2 ሰዎች ነበሩ። ከ2 ሰዎች ነው እዚህ የደረስ ነው። ዋናው ነገር ግን አንድ ይህ ነው ዘር ለመተካት። 3ኛ ራስን ከምን ለመጠበቅ ከዝሙት ማለት ወንድ ለሴት ያስፈልጋል፣ ሴት ለወንድ ታስፈልጋለች። ምክንያቱም መሬት ያለ ዘር ምንም አታደርግም፣ ዘር ከሌለ መሬት ምንም አታደርግም። ሰውም እንደዚያው ነው። ወንድ ከሌለ ሴት ብቻዋን ምንም አታደርግም፣ ሴት ከሌለች ወንድም ብቻውን ምንም ስለማያደርግ ማለት ነው። ስለዚህ ሁለቱ ግዴታ አስፈላጊ ናቸው። እዛ ላይ ደግሞ ተጨማሪ ምንድነው ከዝሙት ለመጠበቅ ኃጢአት ላለመስራት። ምክንያቱም ዝሙት አንዱ ኃጢአት ስለሆነ ማለት ነው። ስለዚህ እዚህ ለመጠበቅ ስለሆነ ለሶስት ነገሮች ማለት ነው ለኛ እዚህ ምድር ላይ ያስፈልጋል። ግን ብዙ ጊዜ ወንዶቹ ምን ሲያጋጥም ታያላችሁ? ግንኙነት ማድረግ ሳይችሉ ሲቀሩ ታያላችሁ በተለያየ ነገር። ያ ግን ምንድነው ብላችሁ ትላላችሁ? ብዙዎች አንዳንዶቻችሁ ሲኮሜንት ላይም እንዳማ ጻፉልኝ ምንድነው ብላችሁ ትላላችሁ። እኔ ወደ ዋናው ነገር ልግባ። ምንድነው ካላችሁ ይሄ አንደኛ በቤተሰብ ይመጣል። በቤተሰብ በዘር ስላችሁ ለምሳሌ ዘር ሲባል ከዘር የተዋረሰ ማለት ምንድነው? ያ ዘር ካላችሁት ግን እርኩስ መንፈስ ነው። ዛር ወይ ዛር አይነጥላ ወይ ዛር ቡዳ ይሆናል ከቤተሰብ ይመጣል። ያ ምን ያደርጋል? ያኛውን ሴት ወይም ያችን ወንድ ለዚህ ነገር ዝግጁ እንዳይሆኑ ያደርጋቸዋል። ውስጣቸው ቁጭልና ማለት ነው። ሌላኛው ደግሞ ምንድነው? መተት ምንድነው የሚያደርገው? ያ ሰው ወይም ያቺ ሴት ዘር እንዳይተኩ ዘራቸውን አጥፋ ተብሎ የተላከ መተት ምን ያደርጋል? ወይ ሴቷ ወንድ በፍጹም ማትፈልግ ምንም ይሁን ምንም ማትፈልግ ትሆናለች፣ ሴቷ ማለት ነው። ወንዱም ደግሞ እንደዚያው ምንም የሴት ልጅ ፍላጎት የሌለው ስለ ትዳር ሲያነሱበት ምን ያደርጋል? ሌላ የሆነ የተፈጠረ ሌላ ምክንያት እያመጣ እንትን ሲል ታዩታላችሁ። ያ ማለት ሰውየው አይደለም። ከበስተጀርባ ግን ምንድነው ያለበት? ያ መተቱ ውስጥ ቁጭ ብሎ ሚስት እንዳያገባ ልጅ እንዳይወልድ ያደርገውና ውስጥ ለቁጭ ያደርገዋል። ፍላጎት እንኳን ቢኖረው ምን ያደርጋል መሰላችሁ? አፍረተ ስጋው እንዳይነሳ ወይ ደግሞ ኖርማል በሚሆን ጊዜ የሱን ሞራል ለመግደል ሲፈልግ ደግሞ ለምሳሌ ተደጋጋሚ ጥረት እያደረገ የሚያስቸግረው ከሆነ ልክ በኖርማል ጊዜ ፍላጎት እንዳለው ያደርግና ብልቱ የሚነሳ ይሆናል። ልክ ወደ ሴት ልጅ በሚጠጋ ጊዜ ግን ምን ያደርጋል ማለት ነው? አፍረተ ስጋው እንዲሞት ያደርግበታል። ከዚያ በኋላ ምን ያደርጋል? አይምሮ ይነካና ተሸማቆ ድጋሚ ወደ ሴት በፍጹም ዙሮ እንኳን ማየት አይፈልግም። ምክንያቱም ልክ ያ እንደዛ ካደረገው በኋላ ልክ እዛ አብራው ከተኛች ሴት ወደ እሷ ይዞርና ደግሞ እንድትሰድበው ያደርጋል። አንተም ብሎ ወንድ ምን እንትን ሳትል ደግሞ ጭራሹ እንደዚህ እንደ አውራ ዶሮ እንትን ትላለህ ብለው የሆነ አይምሮውን የሚነካ ጭንቅላት የሚነካ ስድብ እንድትሰድበው ያደርግና ያ ወንድ ሁለተኛ በፍጹም አንዲት ነገር የፈለገው እንኳን ቢለመን ያ ነገር አያደርግም ማለት ነው። ይህ ምንድነው? አንደኛ በቤተሰብ የዛር መንፈስ ወይ አይነ ጥላ ወይ አብራ ስትወለድ ወይም ከተወለደ በኋላ ስትገባ ዛር አይነ ጥላ ቡዳም ሊሆን ዛር አይነ ጥላም ሊሆን ይችላል ማለት ነው። ሌላው ደግሞ ምንድነው? መተትም እንደዚያው መተት ብዙ ጊዜ ከሰው ሲላክ ማለት ነው ይህን ያደርጋል። ከዛ ምን ያደርጋል ደግሞ በዚህ ብቻ ማያቆም በአይምሯችሁ ምን ያደርጋል ማለት ነው። ብዙ ቦታ ላይ ካያችሁ በየቦታው ተለጣጥፎ ታያላችሁ። የስንፈተው የምንትስ የምናምን የሚል ማለት ነው። ያ ማለት እናንተ ወደዚያ ነገር እንድትሄዱ ያደርጋችኋል፣ ይገፋፋችኋል። ይህንን ባሰራ እኮ ይሄ ነገር ሊተወኝ ይችላል እያለ ማለት ነው። እናንተ ወደዚያ ነገር ስትሄዱ ምን ማድረግ መሰላችሁ? ያ የስንፈተው መድኃኒት ለሱ ግብሩ ነው። ግብር ታውቃላችሁ። መንግስት ለምሳሌ የሆነ ሰው እየሰራ ያለን ሰው ከዛ ልክ በአመት የሆነ ገንዘብ ይቀበላል አይደለ? በፐርሰንት አስቦ ያገል ግብር ክፈል ነውና ይቀበለዋል። ከዛ በኋላ ምክንያቱም ግብር ከፍሏል አይነካውም። ለምን ካላችሁ መብቱን እና ግዴታውን ካወቀ ግዴታው ያ ግብር መክፈል ነውና። ምሳሌው በተወሰነ ነገር ያው ብዙ እንትን ባይለው ምሳሌ እንዲሆናችሁ ነው። ስለዚህ ያ አይነ ጥላው ወይም ያ መተቱ ምን ያደርጋል ማለት ነው?
ወደዚያ ነገር ይገፋፋውና ሄዳችሁ ያንን ስንፈተ ወሲብ የሚባል መድኃኒት ስትወስዱ በሚበላ ወይ በሚጠጣ ወይ በሚጨስ ነው። ያንን ስትወስዱ ያ እጽዋት በመጀመሪያ ሲቆረጥ ተደግሞበት ነው የሚቆረጠው። ይህንን ማወቅ አለባቸው። ዝም ብሎ እጽዋት አይደለም፣ ተደግሞበት የሚደገም አለ። ያ ተጸልዮበት ጸሎት፣ ያው መንፈሳዊ ጸሎትና ርኩሳን ጸሎት የሚባል በሁለት አለ። ለርኩሳን የሚጸለይ ለርኩሳን የሚደገም ጸሎት አለ፣ ለቅዱሳን የሚጸለይ ጸሎት አለና ያ ለርኩሱን ተጠርቶ እዚያ እጽዋት ላይ እንዲነግስበት ይደረጋል። እዚያ እጽዋት ላይ ማለት ያንን እጽዋት እናንተ ስትወስዱት በተለያየ ነገር ስትወስዱት ምን ይሆናል? ያ በእጽዋቱ አማካይነት የገባው መንፈስ ይገባና እዚያ ውስጥ ላይ እናንተን የከለከላቸውን ሰው ምን ያደርጋል ማለት ነው? እረፍ ይለዋል፣ ተው ይለዋል። ያው ዲያብሎስ ለዲያብሎስ ችግር የለበትም። ምክንያቱም እዛ በኋላ ግን ምንድን ነው የሚያደርገው? ተው ሲለው ከተወ በኋላ ግን በአንድ ነገር ይስማማል። እናንተ ለምትወልዱት እዛ ስትወልዱ ወደዛኛው ይተላለፋል፣ ወደ ምትወልዱት ፍጥረትም ማለት ነው። ዘሩን በዚያው ያበዛል ማለት ነው። ስለዚህ ውስጥ ላይ ቁጭልና እዛ በፊት እናንተ ከአንድ ሴት ጋር እንኳን ማተዱ የነበራችሁት ምን ያደርጋችኋል ማለት ነው? ያንን መድኃኒት ስትወስዱ፣ ያንን በእጽዋት አማካኝነት ስትወስዱ አጋንንቱ ይገባል እዚያ ውስጥ ላይ። ምን ሆኖ ነው የሚገባው? የዝሙት መንፈስ። የዝሙት መንፈስ ሆኖ ይገባና ከውስጣችሁ ከዛ በኋላ እናንተ ምን ያደርጋችኋል? ሴሰኛ፣ ባንድ ማትረጉ፣ የተለያየ ነገር የምትፈልጉ፣ ከተለያየ ሴት ጋር የምትሄዱ ማትረኩ፣ በአንድ ሴት ያችንም የምትሄዱ፣ በተግባር እንኳን ባትሄዱ በአይምሯችሁ ታመነዘራላችሁ። ምክንያቱም አታመንዘር የሚለው ቃል እናንተ ምን ያደርጋችኋል ማለት ነው? ያንን ነገር ትእዛዝ እንዳትፈጽሙ ያደርጋችኋል ማለት ነው። ሌላው የምትወልዱት ጋርም አብሮ፣ ምክንያቱም ያን ነገር ያንን እጽዋቱን ስትወስዱ ከእናንተ ውስጥ ወደ ደማችሁ ስለገባ ለምትወልዱት ፍጥረት ሁሉ አብሮ ያ ነገር ይተላለፋል ማለት ነው። ስለዚህ ተላለፈ ማለት የእናንተ ልጆችም እንደዚያው የአጋንንት ማደሪያ ይሆናሉ ማለት ነው። ብትነግሯቸውም አይሰሙ፣ የማወቅ ትምህርት ፍላጎት የሌላቸው፣ መንፈሳዊ ነገር ማይመቻቸው፣ የሚፈልጉት ጭፈራ ነው፣ የሚፈልጉት ዘፈን ነው። ቤተክርስቲያን ስትሏቸው ደስ ማይላቸው እያደረጋቸዋል ውስጥ ገብቶ ሲወለዱ። ምክንያቱም ጠላት ዲያብሎስ ስጋ የለውም መወለድ ይችላልና ማለት ነው። ስለዚህ ከዚህ ነገር ተጠንቀቁ። ስንፈተ ወሲብ ከበስተጀርባው በጣም ብዙ ጉድ አለው። ምክንያቱም በዚህ ጉዳይ በእኔ ሕይወት ውስጥ ስላለ ነው ይህንን እምላችሁ። ምክንያቱም እጅጉን በጣም አደገኛ ነገር ነው። ለብዙዎቻችሁ ግን አይታወቅም። የሚመስለን እንዲሁ ዝም ብሎ ያን ነገር ብቻ ግን አይደለም። ከበስተጀርባው እጅጉን ክፋት አለበት። የማናቀው ወይም በሚበላ ነው ወይ በሚጠጣ ነው የሚወሰደው። ከዛ በኋላ ግን እናንተ የስቃይ ኑሮ ነው የምትኖሩት። ሁሌ ዝሙተኛ ነው የሚያደርጋችሁ፣ ሁሌ ሴሰኛ ነው የሚያደርጋችሁ፣ ሁሌ የሴት ልጅ አካል እንዳያችሁ ነው እድሜያችሁ የሚያስገፋችሁ። ከእግዚአብሔር ጋር ያጣላችኋል። በፍጹም ከእግዚአብሔር ጋር ያጣላችኋል። ሰንበት አይላችሁም፣ ቅዳሜ አይላችሁም፣ ምን አይላችሁም። ስለ ቅዱሳን በዓላት ስለ ማክበር እንትን አይላችሁም። እዚያ ላይ አዚም ነው የሚሆንባችሁና ከዚህ ጉዳይ በፍጹም ከስንፈተ ወሲብ ማለት አይነ ጥላ ነው፣ ዛር አይነ ጥላ ወይ ዛር ቡዳ ነው ወይ መተት ነው። በቃ ከዚህ ውጪ ሌላ በፍጹም አይሆንም። ይህን ነገር ማሸነፍ የምትችሉት በእግዚአብሔር ኃይል እንጂ ይሄ ስንፈተ ወሲብ መድኃኒት ብላችሁ የምትወስዱት በጣም አደጋ አለው። ከበስተጀርባ እጅጉን አደጋ አለው። በፍጹም ማትመልሱት። ምክንያቱም በራሳችሁ ፈቃድ የሚገባ ስለሚሆን ለማስለቀቅ ደግሞ በጣም ትሰቃያላችሁ። በትንሹ ነገር አታሸንፉትም። ምክንያቱም በእናንተ ፈቃድ ነውና የሚገባው ያ ግብሩ ማለት ነው። መጀመሪያ አታውቁትም። ከዛ በኋላ ግን ለማስተካከል ብላችሁ በግብር የምታስገቡት ግብር ገብራችሁ ከዛ ጠንቋዩ ጋር ሄዳችሁ ስማችሁን የእናንተን ስሙ የእናንተንና የእናታችሁን ስም ጠይቆ ወይ ባውደ ነገስት ኮከብ ሲቆጥር ደግሞ ጠቋሩ ይገባል። ከዛ በኋላ እናንተ ስቃይ ነው የምትሰቃዩትና በዚህ ነገር በፍጹም ተጠንቀቁ ለማለት ነው ዛሬ የመጣሁት። ጠቃሚ ነው ብላችሁ ካሰባችሁ ለሰዎችም ሸር አድርጉላቸው። ሀሳብና አስተያየት ካላችሁ ደግሞ የሀሳብ መስጫው ላይ ኮሜንት ጻፉልኝ። ተጨማሪ ነገር እንማማራለን። ያስተማረን የመከረን የልዑል እግዚአብሔር ክብር ምስጋና ለእሱ ይሁን። ይቆየን። አሜን።